ወንድሜ እያየ ነው ሀብታም ሆነ አይደል? ባለቤትሽ ብትያይ ይሻልም ነበር። ለኔ ምንም እንዳልሆነ አስመሰልሽው እኮ። እኔ አንቺን ቢያደርገኝ በጊዜ ሀብታም ሆን ነበር። አልገባኝም። ወንድሜ ተጫውቶብሽ እንደ ቃውጥቶ እንደሚጠልሽ ረስተሽው ነው? ለምንድን ነው ወጥቶ የሚጥለኝ? ሚስት እኮ ነኝ። ቆይ አንቺ እንዴት እንደዚህ ልታስብ ይቻላል? ምክንያቱም ቅድም ከሌላ ሴት ጋር ሲጻጻፍ አይቼዋለሁ። አንቺንም እንደ ቃውጥቶ ከሚጥልሽ እኔንም እጁን እያሳየ ከሚያኖረኝ ወንድሜን ወይ ሽባ እናድርገው ወይም እንግደለውና ንብረቱን እንከፋፈለው። ምን? በስመ አብ ወወልድ ወመንፈስ ቅዱስ። ካላመንሽኝ ስልኩን ከሰጠሽ ቼክ ማድረግ ትችላለሽ። አሃ ለዛ ነው ሰሞኑን ስራ እየበዛብኝ ነው የሚለኝ። አየሽ፣ እኔ መቼም ከመሬት ተነስቼ አይደለም። ሴቶች ማንን እየበላችሁስ ነው ደግሞ? ቡና በእጃችሁ ብትይዙበት አይሻልም? ሰን ስልክህን ስጠኝ። ለምን? ስልክህን ማየት ፈልጋለሁ። ሰሞኑን በጣም የተቀያየርክብኝ ነው። የኔ ጸባይ እንደ ሰማይና እንደ ውሃ ቋሚ ነው፣ የሚቀያየር አይደለም። ከስራ ጋር በተገናኘ ማየት የሌለብሽ ፋይል ስላለ ስልኬን አልሰጥሽም። ሰን ለመጨረሻ ጊዜ ነው የምጠይቅ። አንተ ታማኝ ከሆንክ ስልክህን ስጠኝ። የኔ ፍቅር አትመጣም እንዴ? አንተን እኮ ነው የምጠብቀው። ደግሞ ያችን ሚስትህና እህትን መቼ ነው የምትገላገል? ይሄ ምንድን ነው? ቴክስት የተላከበት ስልክ ጋር ደውይ። ብዙም አልገረመኝም። ጊዜ ሲከፋ እንኳን እህት እናትም ጠላት ትሆናለች። አንቺ ደግሞ ጉዳዩን ከኔ ከባለቤቱ ጠይቂሽ። አንድ ነገር መርሳት የለብሽም። እሷ እህቴ ብትሆንም ባዳ እየሆነች ነው የምትሄደው። አንቺ ግን ሚስቴና ዘመዴ እየሆንሽ ነው የምትሄጂው። አንቺ ደግሞ እቃሽን ሰብስበሽ ውጭልኝ። አንድ ቃል ትንፍሽ ብትይ ከዚህ በኋላ ማውራሽ በእጄ ነው። ኦኬ ካልገባሽ ምን ልሰራ መጣክ? ይሄ ሚስት ባሏን መጠየቅ የሌለባት ጥያቄ ነው። አንተ ድርቅና መሰለኝ እዚህ እናቴ ቤት ያለሁት። በእኔ ድርቅና አይደለም፣ በአንቺ ትዕግስት ማጣት ነው። አሁን እቃሽን ያዥና እንሂድ። ወዴት ነው የምሄደው? መቼም ወደ ንስሐ አባታችን አይደለም የምንሄደው፣ ወደ ቤት ነው የምንሄደው። አልሄድም። ያንተ ድርቅና ሰልችቶኛል። ያንተ ድርቅና እንደሰለቸኝ ምንም ነገር የሰለቸኝ ነገር። እባክሽ እኔ መለማመጥ አልችልበትም። እንድለማመጥሽ ከፈለግሽ ደግሞ ተሸክሜሽ እሄዳለሁ። አየክ፣ ይህን ድርቅናህን ነው የማልፈልገው። ሁሉም ነገር በጉልበት የሚሆን ይመስልሃል? በፍቅር ካልሆነ ጉልበት ምርጫ ሳይሆን ግዴታ ነው። ከኔ ጋር ስትጣይ ነገሮቹን ተነጋግረሽ መፍታት እየቻልሽ ምንድን ነው እንደ ሕፃን ልጅ እየሮጥሽ ወደ ቤተሰቦችሽ ቤት የምትሄጂው? አሁን የኔ የባልሽ ኃላፊነት እንጂ የቤተሰቦችሽ ኃላፊነት አይደለሽም። ገባሽ? አይ አልገባኝም። ኦኬ ካልገባሽ ሰላም ሰላም። ሽፍንፍን ያለች ሴት በጨርቅ ተጠቅልሎ እንደተቀመጠ አልማዝ ማለት ናት። አልገባኝም። እጅሽ ላይ ምንም ቀለበት አለመኖሩን ሳይ ለፈጣሪ የጠየኩት ጥያቄ መልሱ እንደሆነ ገባኝ። አልታየህም? ሙስሊም እኮ ነኝ። ሂጃብ ለብሼ እያየኸኝ። አረ በደንብ ነው ያየሁሽ። እንደኔ ራሱ እየሰራሽ ፈጣሪ ብቻ ነው ያየሽ። የመጣህበትን ጉዳይ የረሳህ መሰለኝ። ወደ አንቺ ነው የመጣሁት። ፍቅረኛ ከሌለሽ ፍቅረኛ እንድትሆኝ ይፈልጋሉ። እየቀለድክ ነው እንዴ? ልዩነታችን እኮ በጣም ሰፊ ነው። የእድሜ አይደለም፣ የፊዚካል አይደለም፣ የሃይማኖት እኮ ነው። ልዩነቱ አንቺ እንደምታስቢው ከባድ አይደለም። ልዩነቱ የቋንቋ ነው፣ በግዕዝና በአረበኛ መሆኑ ብቻ። ፍቅር ደግሞ ስሜት ነው እንጂ ፊዚካል ወይም ቋንቋ ወይም ሀገር ቦታ የለውም። ካልተመቸሽ ግን መቅረት ይችላል። ከፍቅር በላይ ምንም የለም። በፍቅር ከሆነ እስማማለሁ። ገና ላላገባሽ ወንድ ነው የእናታችን ቤት ሽጠሽ መኪና ገዝተሽ ልትሰጪ የፈለግሽው? ሲጀመር ስራ አይደለ ወንድ እንዴት ቀረብሽው? ወንድሜ የወደፊት ባል እኮ ነው መኪና ገዝችለት። ወንድሜ አንዴ ማውራት እንችላለን? እየሰማሁሽ ነው። የእናታችን ቤት ተሽጦ የድርሻችን እንድንከፋፈል ፈልጋለሁ። የእናታችን ምን?
የድርሻችን እንድንከፋፈል ፈልጋለሁ። እንዳትጨርሺው። ተቆራርሶ የተቀመጠ ዳቦ መሰለሽ እንዴ? ለምን ፈልገሽው ነው? ፍቅረኛዬ መኪና ገዝቼለት ስራ እንዲጀምር ፈልጋለሁ። ገና ላላገባሽ ወንድ ነው የእናታችን ቤት ሽጠሽ መኪና ገዝተሽ ልትሰጪ የፈለግሽው? ሲጀመር ስራ አይደለ ወንድ እንዴት ቀረብሽው? ወንድሜ የወደፊት ባል እኮ ነው። መኪና ገዝቼለት። ፍቅረኛ ሁሉ ባል አይሆንም። እኔ የምፈልገው አግብቶ የሚያኖርሽ እንጂ አግብቶሽ አንቺ የምታስተዳድሩ ባል እንዲኖርሽ አይደለም። ድጋሜ እንደዚህ አይነት ሀሳብ ወደ ጭንቅላትሽ እንዳይመጣሽ አሁን ግቢ ሂጂ። ወንድሜ መጣሁ። ወዴት ልትሄጂ ነው? ራት ተጋብዤ በልቼ እመጣለሁ። ማን ነው ራት የሚጋብዝሽ? ባለፈው አንድ ልጅ ኢንስታግራም ላይ ተዋውቄ ነበርና ራት ልጋብዝሽ አለኝ። ደግሞ አሁን የደወለው የቀጠራት ሴት ስትቀርበት ነው አንቺ ጋር የሚደውልልሽ? ወንድሜ ራት ለመብላት እኮ ነው፣ ሌላ ምንም ነገር የለውም። አርፈሽ ተቀመጭሽም። ራት ማለት አብረን እንደር ማለት ነው። አለቀ። ኧረ ልጁ እንደዚህ አይነት ሰው አይደለም ወንድሜ። አርፈሽ ተቀመጭሽ። እኔ ግን መቼ ነው እንደ ሴቶች የምሆነው? እንደዚህ አይነት እንቅፋቶችና መታለሎችን ስታልፊ ብቻ ነው እንደ ሴት የምትሆኚው። አሁን ግቢ ወንድሜ። ስሜን እንዳትጠሪው፣ ግቢ አሁን። ከዚህ በኋላ አንቺን ብጠብቅሽ እኔ ላገባሽ ሳይሆን አንቺን ሌላ ሰው ሲያገባሽ ጠብቄ ለማጨብጨብ ነው። እንዴት እንደዛ ታረጋለህ? ያንቺ ሁሌ ጥሩ ነገር መጠበቅ ነው እንጂ እኔ ምንም የተለየ ነገር አላደረኩም። እየቀለድክ ነው እንዴ? ብዙ ጥሎች ነበሩን እኮ። ምን ዋጋ አለው? ነበር ሆና እያስመሰልክ ነበር እንዴ? ንገረኝ፣ በእኔ ስሜት መጫወት ምን ይጠቅመሃል? 3 ዓመት ሙሉ አብረን ነበርን አይደለም? ግን አልተጋባንም። 2 ዓመት ጠብቀኝ አልሽኝ፣ ጠበቅኩሽ። ከዚህ በላይ ግን አንቺን መጠበቅ አልፈልግም። አሁን እኔ ማግባት ፈልጋለሁ። ወይ እንጋባለን ወይ እንለያያለን። አለቀ። እባክህ ትወደኛለህ? ቢያንስ 1 ዓመት ጠብቀኝ። ከዚህ በኋላ አንቺን ብጠብቅሽ እኔ ላገባሽ ሳይሆን አንቺን ሌላ ሰው ሲያገባሽ ጠብቄ ለማጨብጨብ ነው። እባክህ ቢያንስ 6 ወር ጠብቀኝ፣ የራሴን ቢዝነስ ልጀምር። የኔ ሚስት መሆን የራሴን ቢዝነስ ለመጀመር አይከለክልሽም። የማይመስል ነገር አይመስልም። እሺ ኡፍ ሰኔ ይቅርታ አልኩህ አይደል እንዴ? ይቅርታ በእናትህ። ይቅርታ ማለት የጀመርኩት ያልጨረስኩት ነገር አለ፣ እሱን ለመጨረስ አንድ እድል ስጠኝ እንደማለት ነው። ግን ለምንድን ነው የማታምነኝ? ቆይ አንተን ሆነ ብዬ እኔ የምጎዳ ይመስልሃል? ሰይጣን ትላልቅ ቀንድ ያለው የሚያስፈራ ጥፍር ያለው ጥርሱ በጣም ትላልቅ በጣም የሚያስፈራ እንስሳ የሚመስል ነገር ይመስልሻል? አይደለም። ምን አገናኘው ከኛ ጋር ታዲያ? አንተን በጭራሽ አልጎዳም የሚሉ ሰዎች ናቸው ሰውን ለመጉዳት ሌት ተቀን የሚጥሩ ሳይተኙ። እሺ እንድታምነኝ ምን ላርግ? ንገረኝ። ቆይ ምን ላርግ? የሰው ልጅ ስለሚያስበው ሀሳብ ብቻ ነው የሚያወራው። ልቡ ያላሰበውን ምላሱ ያወራው። አንዴ ከዋሸሽኝ ስለማላቅ ነው። 2 ከዋሸሽኝ ግን ደደብ ስለሆንኩ ነው። እኔ ደግሞ እብድ ነኝ እንጂም ደደብ አይደለሁም። ይቅርታ ከዛች ልጅ ጋር አውርቼው ስልኩን ተቀብዬ እመጣለሁ ብዬ በ250 ሺህ ነው የተወራረድኩት። ስልክህን ልትሰጠኝ ትችላለህ? ቴንክ ዩ ባይ። ወይኔ ሸን የሚባለው ልጅ አይደል እንዴ? ሄጄ ልተዋወቀው። ይሄ ድልማ እንዲያመልጠኝ አልፈልግም። ማን ነው እሱ ደግሞ? አየኝ መሰለኝ። ደብቂኝ። ተረጋጊ እንጂ እንዴ! የቱ ልጅ ነው የምትይኝ? ወይ እሱን ነው እንደምትይኝ? ቆይ አንዴ ጠብቂ። ስልኩን ተቀብዬ ቀጥሮ አስይዤልሽ ነው የምመጣው። ሃይ ሰላም ሚስተር ሰን። ሄሎ። ይሄ እንኳን አይደለም የሴት ልጅ የወንድ ልጅ ባህሪ አይደለም። እሺ ስላልፈለኩ ነው ዝም ያልኩት። ብፈልግ ኖሮ ሰላም ስትይኝ መልስልሽ ነበር። ይቅርታ ከዛች ልጅ ጋር አውርቼው ስልኩን ተቀብዬ እመጣለሁ ብዬ በ250 ሺህ ነው የተወራረድኩት። ስልክህን ልትሰጠኝ ትችላለህ? ቴንክ ዩ ባይ። እኔ የሚያመልጥ ወንድ እኮ እንደሌለ ነግሬሽ ነበር። ምንድን ነው የሚሰራው ግን? ምን እንደሚሰራ አላውቅም፣ ብቻ ግን የሆነ ስራ አለ። እዚህ ያለ እንደውልለት። ደውይለትና ምን እንደሚል እስኪ እንስማው።
ጤና ይስጥልን። ኢምፓክት ሴልስ ትሬዲንግ ፖሊሲዎች እንባላለን። ካምፓኒያችን ችግር ፈቺ የሆኑ ፕሮዳክቶችን ነው የሚሸጠው። እባክዎትን ምን ልረዳው ትችላለሁ? እሷ ከኔ ቤት ከምትወጣ አንቺ ብትቀሪስ? አንቺ ምንም ያክል ፍቅረኛ ብትሆኝም ምንም ያክል ብትወጂኝም የእህቴን 1% እንኳን አታኪም። እሺ ወንድሜ ምንድነው? ስልክ አይሰራም እኮ። እዚህ መጣሽ በአንቺ ምክንያት ወንድምሽ ቆሞ መቅረቱ ነው። እኔ እኮ ከአንተ ጋር መኖር ነበር መፈልገው፣ ግን እጅ አትመች። አልገባኝም። እህት አትመቸኝም ማለት አንቺ ተመቸሽም አልተመቸሽም እህቴ እህቴ ናት። ምንም የሚቀየር ነገር የለም። እኔን ማግባት ትፈልጋለህ? አዎ፣ ግን ከእህቴ ጋር ምን አገናኘው? እኔን ማግባት ከፈለክ እህትህን ከቤት አስወጣት። ከወንድሟ ቤት ወዴት ነው የምትወጣው? የትም ትሄድ ብቻ ከቤት ትወጣልኝ። እሷ ከኔ ቤት ከምትወጣ አንቺ ብትቀሪስ? አንቺ ምንም ያክል ፍቅረኛ ብትሆኝም ምንም ያክል ብትወጂኝም የእህቴን 1% እንኳን አታኪም። እሺ ወንድሜ ምንድነው? ስልክ አይሰራም እኮ። እዚህ መጣሽ በአንቺ ምክንያት ወንድምሽ ቆሞ መቅረቱ ነው። ወንድሜ ምንድነው? ችግር አለ እንዴ? ይገርምሻል፣ አንዳንድ ሰዎች የ5 ብር ዋጋ ኑሯቸው እራሳቸውን እንደ 200 ብር እያዩ ነው። ከኔና ከእህትህ ምረጥ እያለችኝ እኮ ነው። ወንድሜ አንተ የሚፈልጉ ሴቶች ደግሞ ሁሉ ቀናተኛ ናቸው። ለአንተ አዘንኩልክ። አይ እህቴ አይመስለኝም። ከጎዳናው ነው መሰለኝ። በዚህ ሁኔታ እንኳን አይደለም ሰው እንስሳ የሚያገባት አይመስለኝም። እሺ ነይ እህቴ። ይኸው ጉድሽን ተመልከች። ሰላም፣ ምን ልትሰሪ መጣሽ እዚህ ደግሞ? አልሙኒየም እየቆረጥክ ነው ለእኔ ገንዘብ የምትሰጠኝ? አልሙኒየም መቁረጥ ስራ አይደለም እንዴ? ዛሬስ ነው የምንዝናናው? ሁሉም ቦታ እኮ አዳረስ ነው። አንቺ ግን ባልሽ አልሙኒየም እየቆረጠ የሚያኖራት ሴት ሳትሆኝ የሀብታም ልጅ ነው የምትመስዩ። ደግሞ ከፊቴ እንደዛ ብለሽ እኔ ማማት ጀመርሽ። ባልሽ ግን አልሙኒየም ቤት እንደሚሰራ አታውቂም ነው ወይስ ልትዋሽኝ እየሞከርሽ ነው? ማ የኔ ባል? አይ አይደለም፣ የኔ ባል። ካላመንሽ እኔ ላሳይሽ። ይኸው ጉድሽን ተመልከች። ሰላም፣ ምን ልትሰሪ መጣሽ እዚህ ደግሞ? አልሙኒየም እየቆረጥክ ነው ለእኔ ገንዘብ የምትሰጠኝ? አልሙኒየም መቁረጥ ስራ አይደለም እንዴ? ይህ ስራ እኮ የሰፈር ዱርዬ የሚሰሩት ስራ ነው። ይህን የወረደ ስራ ነው የምትሰራው? ስራውን ማንም ይስራው። ሌክቸር ቤቶች የሚሰሩት በመስታወትና በአልሙኒየም ነው። አልሙኒየም እየቆረጥኩ የምሰጥሽ ብር ካልጣመሽ ደግሞ አለመቀበል ትችያለሽ። ተመልከች፣ ጭራሽ ደግሞ ሀፍረት አይሰማውም። ብር እስካስገኘ ድረስ ስራ ነው። እሺ ይህን ስራ ካልወደድሽውና ካልተመቸሽ ደግሞ መሄድ ትችያለሽ። በሩ ክፍት ነው። ምን? እኔን ሙጪ ነይ። መንገዱን ጨርቅ ያድርግልሽ፣ እንቅፋት እንዳይመታሽ።